አባቴ ገባበት ጉድጓድ ልጓኔ አሳየኝ ስማቶ ብረገዙ ሰላም ምንድን ከላይ ሹል ነው ብራዘር ገዘው ይጀራል ወርወር ባረገለት ዳንቺ መች አድርገሽ ነው ሰላም አላስከ የሰፈር ነው ሰላም አላስከ ሁሉ ጋር ነው ወርወሩት የሚሸጥበትን ቦታ ላሳይ ለምን ያው ነው የፈለኩት አጄ ሀይ ለምን ያለኝ ሰለው ሰው ተቀላ አረግ ነው ባክ ስማ ካሜራ ቆጣ ያያየው አጣታ የፖሊስ ታቦ ካሜራ ቀጥታ ይሰማል እንዴ ስለምን ይባል ኤሊስ ያድጋሪ ማፊያ ነው የሚሆን ይመስልኝ እንዴ አምጥተው ሰውዬ ራሱ እንዴ ልጅ የለህም እንዴ ወይ ምን ይባል ምን መሰለህ እንኳን ሲል አብያመድ አጠገብያ ያምርሰው ማለቴን አልሰማው ካምላቴ ሌላ ዲያራ ምን አይነት ልጅ ነው አረና ግባል እና ምን አልከኝ ያወራው አንዴ ምን እሺ ነው ስለዚህ ላውን የፈለኩት ተቀቢ ተረክሷል ምን መሰለህ ትገዛኛል አይታስ ትገዛ ቢያንስ 6 ዓመት እሺ ወቅተልኝ ሳንደለ ልጅ ወሰጪ ወቅተልኝ አንድ ላይ ልጁን አሳይታይ ወቅተልኝ ለሞጎና ማለት ነው የዛኔ 3000 ብር በቃ ወደ ቪዲዮ ካት ደን ያረጋዋል ትልቁር ይጠራሽው አሳያለሁ አባቴ ገባበት ጉድጓድ ልጓኔ አሳያለሁ ይኛል በራስ ተማመናለ ነው አሬ ምን አይነት ሰውዬ ነው ጊዜ ታውቃለህ አይ እንደ ሆሪ ተግባር ነው ያስተውቃል እኔ ማለት ነው በአባቴና በእናቴ አልተገባው ምንም ይለው ተቀስ ብለህ ተግባክን በኩርኩም እንዳለ ኢማጂን ይልጅ አሁን በዚህ ሚው ገና አስተሳሰብ እንደዚህ ሆነ ይልጅ ሲያድግ ምን አይነት ሰው ነው ሊሆን የሚችለው?